በነፃ የሚመገቡበት ከሰኞ እስከ ሰኞ በየቀኑ ረሃብን የሚያስታግስ አንድ ቦታ ላሳያችሁ። ስሜ አባ ፍስሐ ሲሆን ይባላል። አባታችን ይህን መልካም ተግባር ከጀመሩት 2 ዓመታት ተቆጥረዋል። በዚህ አስቸጋሪ ወቅት ያውም በዚህ ጊዜ እንኳን ለ30 ለአንድ ራስ መኖር በከበደበት አባታችን ከ10 ሰው ለ30 ሰው መትረፍ ችለዋል። ነገር ግን 30 ሰዎችን ወደ 60 ለማድረግ አሁን ላይ በቀን አንዴ ምሳ ሰዓት ላይ ብቻ የሚመግቡ ሲሆን ለ30 ሰውም በቀን ከ6000 ብር በላይ ወጪ አለባቸው። እንደሰማችሁት አባታችን ከ30 ሰው ወደ 60 ሰው የማሳደግ ሐሳብ አላቸው። ለዚህም የኛ የልጆቻቸውን እርዳታ ይሻል። አባ ከእግዚአብሔር ጋር ወርቃ እግዚአብሔር ስጦታ ናቸው ለኛ። ከሰኞ እስከ ሰኞ ድረስ እየተመገቡ ከሰኞ እስከ ሰኞ በገንዘብ ብቻ አይደለም በሙያችሁ በጉልበታችሁ አባታችንን ማገዝ ይቻላል። ቃሉም እንደሚለው ስጡ ይሰጣችኋል ነውና እንደ አልባሳት፣ ሳሙና የመሳሰሉትን ድጋፍ ማድረግ ይቻላል። አድራሻቸው 6 ኪሎ ቅዱስ ማርቆስ ቤተክርስቲያን ግቢ ውስጥ ይገኛሉ። ከላይ በስክሪኑ ላይ ባስቀመጥኩላችሁ የባንክ አካውንት የበረከቱ ተካፋይ እንድትሆኑ እየጠየቁ ለበለጠ መረጃ ከታች ባለው ቁጥር ይደውሉላችሁ። ይህን ቪዲዮ ለወዳጅ ዘመድ ሼር እንድታደርጉ እንዲሁም ላይክ፣ ኮፒ ሊንክ፣ ፎሎ እንዳይረሳላችሁ። ቤተሰቦች ቻው።